ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ። ሰላም ጤና ይስጥልኝ ውድ የሰላም ሚዲያ አድማጭ ተመልካቾቻችን፣ ተሾመሽ ፈራው ነኝ። ሰላም ቲዩብ ወቅታዊና ትኩስ መረጃዎችን ለእናንተ የምናቀርብበት ሰዓት ነው። ያው እንግዲህ ሰሞኑን በከተማችን ብዙ አነጋጋሪ የሆኑ ጉዳዮች አሉ። ከነዛ መሃል መረጥ ያደረግናቸውን ሀሳቦች በዕለተ ቅዳሜ ወደ እናንተ እናደርሳለን። ሰላም ቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ከኛ ጋር አብራችሁ ቀጥሉ። የእዩ ጩፌ መታደግ ጉዳይ እናወራለን። ሁለተኛ ኢቢኤስ ቴሌቪዥን እና የብርቱካንን ጉዳይ ወደ እናንተ እናደርሳለን። ያው እንግዲህ ሰሞኑን እንደምታውቁት በወንጌላውያን አብያተ ክርስቲያናት ካውንስል የወጣ ማስጠንቀቂያ ነበረ። ያ ማስጠንቀቂያ በተለያየ ሁኔታ በተለይ እዩ ጩፌ ሐዋሳ ከተማ ሲገባ በልዩ አቀባበል ኦርኬስትራ በፖሊሶች በደንብ በቃ እንደ አንድ ጠቅላይ ሚኒስቴር በሚመስል መልኩ ነበረ ህዝቡም በአደባባይ ወጥቶ የተቀበለው። ይሄን በአንድ በኩል ስታዩት ይበላ ያስብላል፣ በሌላ በኩል ደግሞ መጥፎ ልምምድ ነው በሚል ሁለት ጽንፎች ሀሳቦች ነበሩ። ይሁንና የኢትዮጵያ ወንጌላውያን ቤተክርስቲያን ካውንስል ጋዜጣዊ መግለጫ ሲሰጥ ይሄንን በጽኑ ኮንኗል። ይሁንና ከዛ በኋላ እዩ ጩፌ ደግሞ ወጥቶ በዚህ ጉዳይ ላይ በጣም በሚገርም ሁኔታ መልስ ሰጥቷል። የሁለቱንም መልስ ለእናንተ አያይዘን እናቀርባለን። ግን እንደ አንድ ክርስቲያን ስናስበው በእርግጥ በመሪዎች መካከል ያለው የመበሻሸቅ እንደዚህ አለፍ ብሎ ደግሞ እስከ መዘላለፍ የሚደርስበት ጉዳይ ሲታይ በጣም አሳሳቢ ደረጃ ላይ ደርሷል። ይህንን ጉዳይ እንግዲህ እናንተ በወንጌላውያን አብያተ ክርስቲያናት የሚመለከታችሁ ምን ትላላችሁ? ኮሜንት ላይ ሀሳብ ስጡን። እንግዲህ አንድ አገልጋይ መጽሐፍ ቅዱስ እንደሚለው ዝምና ጨምተኛ ሆኖ እንዲኖር ነው። እንግዲህ የአፍሪካ በምዕራባን አፍሪካኖች የምናየው የመንፈሳዊ ልምምድ ኢትዮጵያ ውስጥም እየበዛ ነው። በእርግጥ እዩ ጩፌ ስለወጣ ነው እንጂ አብዛኞቹ በወንጌላውያን አብያተ ክርስቲያን ውስጥ ያሉ በተለይ በባለ ራእዮች የሚመሩ ቤተክርስቲያን መሪዎች ህይወታቸው ይሄንን የሚመስል ነው። እንግዲህ የሚመለከተው ደግሞ ካውንስሉ ተገቢ አይደለም፣ ዘይት የሚሸጡ ምን የሚሉን ማስጠንቀቂያ ሰጥቷል። ሁሌ ነው ግን ማስጠንቀቂያ የሚሰጠው፣ ተግባራዊ እርምጃ ሲወሰድ ግን አይታይም። ለምን ሲባል ይሄ የራሱ ውስጥ ብዙ ነገር ያለ፣ ይህንን አጣርተን ወደ እናንተ እናቀርባለን። እንግዲህ ነብዩ ጩፌ በሚያቀርበው ፕሮግራም በአዲስ አበባ፣ በሐዋሳም በሌላም ሀገሮች ከሀገር ውስጥም ተወዳጅ ነብይ ነው። በዛ ላይ ደግሞ ጥሩም ጸጋ የሚገለጽበት ነው። ቤተክርስቲያኑ ላይ በሚያቀርበው በቤተክርስቲያኑ ቴሌቪዥን ጣቢያ በመላው ዓለም በሚተላለፈው ጣቢያ ላይ የሚታዩ አስደናቂ የሆኑ ምስክርነቶች፣ ብዙ ሰዎች ከአጋንንት ሲፈወሱና ወደ ጌታ ሲመጡ እናያለን። ይህንን ነገር ደግሞ ያየነውን እንመሰክራለን። እንግዲህ ይሄ ደግሞ ስለሆነ ይሄ ጸጋ ስላለ ደግሞ በዚህ መልኩ እዩ ጩፌ ደግሞ የሰጠው መልስ ስናይ ትንሽ ይቆረቁራል። ፓስተር ጌቱን ደግሞ ከወንጌላውያን አብያተ ክርስቲያናት ጋዜጣዊ መግለጫ ሲሰጡ ትንሽ ልፍ ያለ መልክ አይተናል እና ይሄ እንድትርክና የልምምድ ወደ የተራል ቤተክርስቲያኗ እስከታገደች ምዕመናኑ የት ያመልካል የሚሉ ብዙ ጥያቄዎች እየተነሱ ነው። እነዚህን ጉዳዮች እየተከታተልን እናቀርባለን። እንግዲህ እንደ አንድ ክርስቲያን ወይንም በጌታ በኢየሱስ ክርስቶስ እንደሚያምን ምዕመናኑም ለአገልጋዩ ተገቢውን ክብር እንዲሰጥ፣ አገልጋዩ ደግሞ ተገቢ አገልግሎት እንዲያገኝ፣ በተለይ ከገንዘብ የጸዳ ከውንብድናና ከዘርፋ የጸዳ እንዲሆን የእግዚአብሔር ቃል ያዛል። ይሁንና በቀረብ ጊዜ በኋላ የመጡ ግን ብዙዎቹ ገንዘብ ተኮሩ። ጸሎት ቤት በገንዘብ ነው። ጸሎት ቤት ሰው ለመሄድ አቅም በዚህ በተለይ በኑሮ ውድነት በሽታ ያለው የሚጸለይለት የማይመስለኝ የሚጸለይለት አጥቶ እስከ መሞት ደረጃ የሚደርስ ይመስላል ያለው ሁኔታ አስኬዱና ይህንን ሁኔታ እናንተስ እንዴት ታዘባችሁት ለማለት እንወዳለን። እንግዲህ የነብዩ እዩ ጩፌና የወንጌላውያን አብያተ ክርስቲያናት ንትርክ ወዴት ያመራል የሚለውን እየተከታተልን ወደ እናንተ እናቀርባለን። ለጊዜው እንግዲህ ነብዩ እዩ ጩፌ ቤተክርስቲያኑ አገልግሎቱ በወንጌላውያን ካስል ቤተክርስቲያን እገዳ ተጥሎበታል። መጀመሪያ ማስጠንቀቂያ ነበረ፣ አሁን እገዳ ነው። እዩ ጩፌ ደግሞ የሰጠውን መልስ ቃል በቃል ለእናንተ እናቀርባለን። እንድትከታተሉ ጋብዝን። ሻለው አንድ አገልጋይ ወደ አንድ ከተማ ሲገባ 7 እና 8 ፓትሮል ለምን ያስፈልጋሉ የሚል ጥያቄ የምታነሱ ሰዎች በባጃጅ ታጅቦ እንዲገባ ነው የምትፈልጉት? አጀብ ብላችሁ ሁከት የምትፈጥሩ ሰዎች ምንም ውስጣችሁ ላይ ሳይኖር ባዶ ቀፎ ሆናችሁ ለመታጀብ ማሰብ በጣም የበዛ ሞኝነት ነው። በመጀመሪያ የመንግስት ፓትሮል የሚወጣው ዌልካም ለማለት የሚወጣው የህዝቡን ደህንነት ለመጠበቅ ነው። ይሄ የመንግስት ተቀዳሚ ኃላፊነት ነው። በመቀጠል ደግሞ አምላክ የላከው አገልጋይ ወደ ከተማ ሲገባ ዌልካም ለማለት ነው የሚወጣው። የክርስቶስ አምባሳደር ይመጣል ተብሎ ማርሽ ባንድ ብቻ አይደለም ካላንደር ሁሉ ሊዘጋ ይችላል። በመጀመሪያ ደረጃ
አንድ አገልጋይ ብላችሁ ንቀት በሚመስል መልኩ አገልጋዩን የምታነሱት ነገር ተገቢ አይደለም። ይሄ አገልጋይ ሲንቀሳቀስ ተሸክሞ የሚዞረው አንድ ትልቅ መንግስት አለ። እኔ የማምነው ከዚህ በኋላ ቪኤቶች ብቻ ሳይሆን በዚህ ዘመን የተፈጠረ ነገር ካለ ተጨምሮ አገልጋዮች ዌልካም ይባላሉ። ለመቀበል እንደምትቸገሩ ያውቃለሁ፣ ግን ኦፕሽን የላችሁ። አገልጋዮችን በንቀት አትዩ። አገልጋዮች የእግዚአብሔር ቃል አቀባዮች ናቸው። ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምህሮ በፍጹም እንቃወመዋለን። እንደዚህ አይነት ነገር እኛ አንደግፍም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ እስኪመስል ድረስ እንደዚህ ማድረግ ተገቢ ነው ብለን እናምነው። ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም ማለት ነው። የመቃብር ስፍራ አጥቶ የሚቸገር ምዕመናን ስላለ የመንግስት አካላት እሱን ያርጉልን። አንድ ነብይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አጥቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አጥቶ የሚቸገር ብዙ ህዝብ አለ። መንግስት እሱን ይስራልለኛ። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ አንድ ኃይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደሉም። እሱ ላይም ካውንስሉ እርምጃ ወስዳል። እንደዚህ የሚያደርጉ አገልጋዮች፣ የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው እኛ ይሄን የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም፣ መጽሐፍ ቅዱሳዊም አይደለም። ምንድነው ትርጉሙ? በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድነው ትርጉሙ? መጽሐፍ ቅዱሳዊ ቤኔፊቱ ቫልዩ ምንድነው? እሱ ነው ትርጉም አልባ ነው ለኛ። ስለዚህ እኛ ኢየሱስ ክርስቶስ ባልሄደበት መንገድ ከመጽሐፍ ቅዱስ ባልተማርነው መንገድ በዚህ መንገድ ግርግር ፈጥረን መሄድ ሌላ መልእክት አለው። እንግዲህ ስጋት አለ ማለት ነው። በመሳሪያ ታጅቦ የገባ አንድ አገልጋይ ከተማው ላይ የሚፈራው ወይ ከህዝብ የተበደረው ገንዘብ አለ፣ ወይ ከዚህ ቀደም ከህዝቡ ወስዶ ያስቀረው ነገር አለ። ስለዛ ከተማ ላይ አደጋ ሊያደርስበት የሚችል የሆነ አካል አለ ማለት ነው። ታጅቦ ከገባ ሰላም ከሆነ ወንጌል ሊሰብክ የሚገባ ከሆነ ወንጌል ሊያገለግል የሚገባ ከሆነ ምን ያስፈልጋል? ለምንስ ብቻውን አይሄድም? አጃቢዎችስ ምን ያደርጋሉ? ምን ያስፈልጋሉ? 5-6 አጃቢዎች፣ አንዳንዱ በጌታ ናቸው፣ ሌሎች ደግሞ ያላመኑ አጃቢዎችንም ይዞ የሚሄዱ ሰምተናል። ሽጉጥ ታጥቆ መሳሪያ ታጥቆ የቪኤት ጋጋታ አሰልፎ በጣም ግርግር ፈጥሮ ወደ ከተማ መግባት ምናልባት የህዝቡን ቴንሽን በመስረቅ ገንዘብ ለማሰባሰብ የሚጠቀሙበት መንገድ ሊሆን ይችላል የሚል ግምት አለን። ስለዚህ እንደዚህ አይነት ነገሮችን ሁሉ አስመልክቶ በቅርቡ እንሰጣለን መግለጫ። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይህን ኮምፕሮማይዝ አናደርግም። ምክንያቱም በካውንስሉ አብረን በጋራ ስናመልክ፣ በጋራ ስናገለግል፣ በጋራ ስንታቀፍ ካውንስል ለእንደዚህ አይነት ነገሮች ጥላ ሆኖ አይደለም። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ ነግረናል። ተደጋጋሚ በአካል ተነግሯቸዋል፣ በጽሁፍ ተነግሯቸዋል፣ ሰርተፊኬት ሲወስዱ ፈርመዋል። ይሄ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቀድ ችርቻሮ እሱን የሚፈልግ ሰው ካለ ሱቅ ከፍቶ ማከፋፈያ ከፍቶ አድርጎ የዘይት ማከፋፈያ ከፍቶ እዛ መክፈት ይችላል። በራሱ ንግድ ፍቃድ ከመንግስት ወስዶ ይችላል ማከፋፈል። በካውንስል ፍቃድ ግን አይቻልም። ዘይት የመነገድ ፍላጎት ያለው ሰው ካለ የዘይት ፍቃድ አውጥቶ ከመንግስት ከንግድ ቢሮ መነገድ ይችላል። ከዚህ ውጭ ግን በካውንስል ፍቃድ ዘይት መሸጥ አይፈቀድም። በዘይት ግን መጸለይ ይቻላል። ችግር የለውም። መጽሐፍ ቅዱሳዊ ነው። ዘይት ቀብቶ መጸለይ ይችላል። እኛ እያልን ያለነው የ1 ሊትር ዘይት 1000 ቦታ ከፋፍሎ ብልቃጥ ላይ ፎቶ ለጥፈው በዚህ ከጸለይክ ትፈወሳለህ እያሉ ለሰዎች ማስተማር የስተት ትምህርት የስተት ልምምድ ይባላል። እሱ ነውና
ህዝቡ የእግዚአብሔርን ቃል እንዳይሰማ፣ ህዝቡ ወደ እግዚአብሔር እንዳይቀርብ፣ ህዝቡ ከእግዚአብሔር ጋር ጤናማ ነገር እንዳይኖረው የሚያደርጉ ናቸው። ለዚህ ነው ግርግሩንም የሚፈጠርበት ምክንያት አንዱ ይሄ ነውና በዚህ አጋጣሚ ለሁሉም ክልሎች የማስተላለፈው መልእክት እንደዚህ አይነት ጥሪ ሲደረግላቸው አጀብ መሳሪያ ይዞ ማጀብ ተገቢ አይደለም። ተገቢ ስላልሆነ ኦፊሻሊ ደብዳቤም ጽፈናል ለሁሉም ክልሎች። ይሄ ነገር ቢጠየቁም እንኳን የመንግስት አካላት እና በተለይ ሴኩሪቲ አካላት ከዚህ ነገር ትንሽ ጠበቅ ቢሉ። ኮንፈረንስ ከተካሄደ ሰው ከፍተኛ መገፋፋት ስላለ ሰው እየፈተሹ ሊያስገቡ እሱ ይጠበቅ ይችላል። እኛ ያለነው እሱን አይደለም የምንለው። አንድ አገልጋይ ሲገባ ግን ለአገልጋዩ አቀባበል ለማድረግ 6-7 ፓትሮል መሳሪያ ይዞ አገልጋዩ መሃል አድርጎ የሚደረገው አጀብ ይሄ ከኛ አስተምሮ ውጭ ነው። አይፈቅድም። የኛ አስተምሮ ስለማይፈቅድ ይሄንን ነገር እንዲያቆሙ ሲጠየቁም እነሱ ኖ እንዲሉ በዚህ አጋጣሚ ለነሱ መልእክት አስተላልፋለሁ። ዘይት የምትሸጡ አገልጋዮችም አቁሙ፣ አትሽጡ። በዘይት ግን ጸልዩ። ሊስት አድርገናል። እዚህ ውስጥ ያሉትን አገልጋዮች በቅርቡ ይፋ እናደርጋለን። አመሰግናለሁ። ወደሚቀጥለው መረጃ ስናልፍ እንግዲህ ሰሞኑ በከተማችን መነጋገሪያ ከሆኑ ነገሮች አንዱ ብርቱካን የምትባል በኢቢኤስ ቴሌቪዥን በመቅረብ እንግዲህ በአዲስ ምዕራፍ ፕሮግራም ላይ ስለደረሰባት ግፍና መከራ ያስተላለፈችው ፕሮግራም ብዙ ሀሳቦችን አንሸራሽተዋል። ይሁንና የእሷ ጉዳይ ግን ያው በመንግስት ሚዲያ ከቀረበ በኋላ ለዓይንም ለጆሮም ጭው የሚያደርግ መረጃዎችን ውስጡ አይተናል። እጅግም አዝነናል። እንዲህ ባይሆን ኑሮ እንላለን። እንግዲህ አንዳንዱ ሰዎች ውሸት ነው እሷንም አትመስልም ጥርሷ አይና ይላሉ። ነገር ግን ያ አይመስለኝም። በተለይ ደግሞ የስልክ ቅጂዎቹ እነ መዓዛ መሐመድ በተለይ አሜሪካን ሀገር ያለችው ፖለቲከኛና አክቲቪስት አሁን የጦር መሪ ሆናለች መሰለኝ። እንግዲህ የነሱ ቅንብርና በተለይ ልጅቷን አቢዩስ ያደረጓት ያንን ያህል ዋጋ ከፍላ በ5,000 ብር በዛ ላይ ደግሞ የሚሰጧት መልስ እንግዲህ ሲቀርብ በጣም ነው የሚያሳዝነው። እሷም ሴት ናት፣ እሷም መኖር ትፈልጋለች። ይሁንና ግን ይህንን ያደረገችበት መንገድ በጣም 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 በሚያሳዝን ጉዳይ ነው። የብርቱካን ጉዳይ ያው ፍርድ ቤት ቀርባለች። ኢቢኤስ ቴሌቪዥን ውስጥም ያሉ በዚህ ጉዳይ ላይ እጃቸው አሉ የተባሉ የሙያ ባለሙያዎች እንግዲህ ወደ ፍርድ ቤት ቀርበዋል። የሚመለከታቸው አካላቶች ይህንን እየተከታተሉ ነው። እኛም ይህንን እየተከታተልን ወደ እናንተ እናቀርባለን። ይህንስ ፕሮግራም እንዴት አያችሁት? የእናንተን ሀሳብ ስጡን። የብርሃን መንገድ እንግዲህ የሚያስፈልገው ለእኛ ለሀገራችን ሰላም፣ ፍቅር፣ አንድነት ነው። ይህንን እንግዲህ የሚጠላ የክፉ መንፈስ፣ ደም አፍሳሽ መንፈስ፣ ደም ጠጭ መንፈስ ሁሉ ጊዜ አንዱ ምዕራፍ ሲያልፍ ሌላ አጀንዳ ይሰጠናል። አንዱን ደግሞ አለፈ ስንል ሌላ ያመጣልና አገራችን እፎይ የምትልበት ህዝባችን ሰላም የሚያገኝበት በተለይ ተማሪዎች የሚማሩበት ሰዎች ወጥተው የሚገቡበት ኑሮ ውድነቱ ዝቅ የሚልበት ዘመን ያምጣለን እያለን እናንተ ደግሞ በዚህ በኩል እንድትጸልዩ ሀሳብም ማስተያየት እንድትሰጡ እንላለን። ወደ መጨረሻው ሀሳብ ስንሄድ እንግዲህ ኢቢኤስ ቴሌቪዥን ተገቢውን መልስ ሰጥቷል። እንግዲህ በኢቢኤስ በመስራቹ በአቶ አማን በኩል ትናንትና እንግዲህ መግለጫ ተሰጥቷል። እየሳቸውንም ሙሉ ቃል ሀሳብም አለፍ አለፍ ብለን ስናስብ ከኤዲቶሪያል ፖሊሲ ያፈነገጠ ሆን ተብሎ እየተሰራ እኛ ልጅቷን ለማገዝ ቢሮችን ድረስ መታ እንዲሰራላት ወትውታ አልነበረ። ቪዲዮ ከተቀረጸ በኋላ ደግሞ እንዳይተላለፍ ብላ አልነበረ። ይሄ ሁሉ ግን ሲታይ የተቀነባበረና ተንኮል ያዘለ አልመሰለንም። እኛ እሷን ለመለወጥ ህይወቷን እንዲለወጥ የውሃ ማሽን ማለትም ልብስ ማጠቢያ ማሽን እስከ መስጠት ደረጃ የ1 ዓመት የቤት ክራይ ደግሞ እስከ መሸፈን ደረጃ ደርሰን ነበረ። ይሁንና ሌሎቹ እጣ የደረሳቸው እቃቸው ለመውሰድ ወደኛ ቢሮ እንደውም በተደጋጋሚ ይመጣሉ። እሷ ግን ብትፈለግም ጠፍታ ነበረ። ነገሩ ይሄ መሆኑን ስንሰማ ግን በጣም ነው ያዘንነው። ከመንግስት ጋር ከጸጥታ አካል ጋርም ተባባሪ ነን። በዚህ ጉዳይ ላይ የኛ ማስተዳደር እርምጃም በዚህ አጋጣሚም ደግሞ ይቅርታ እንጠይቃለን። ነገር ግን የአዲስ ምዕራፍ ፕሮግራማችን አይቋረጥም። እንግዲህ በዚህ ጉዳይ ላይ ስናይ አንድ ነገር ነው የሚያስፈልገን፣ ረገብ ሰከን ዝግ ብሎ መሄድና ማየት ያስፈልገናል። ጤና ይስጥልኝ። አማን ፍስሐ ጽዮን እባላለሁ። የኢቢኤስ ቴሌቪዥን የስራ አስፈጻሚ ዋና ስራ አስፈጻሚ ነኝ። ያለፈው ሳምንት የተላለፈው ፕሮግራም እድሉን አግኝታ እንዲተላለፍ ያደረግነው የብርቱካን ተመስገን የምትባለዋ ወደኛ ጣቢያ ድረስ መታ ተመዝግባ
እርዱኝ ልጆቼ ልጅ ይዤ ጎዳና ላይ ወድቄያለሁ እና እኔ ጾታዊ ጥቃት የደረሰብኝ ሰው ነኝ። ትንሽ ከተረዳው ህይወቴን ልቀይር እችላለሁ። እርዱኝ ብላ 1 ወር ሙሉ ስትመላለስ እንደቆየች የኛ መዝገብ ያሳየናል። በተቃራኒ ደግሞ አሁን እንደምንሰማው እንዳለ የሷ ታሪክ ደግሞ ለ3 ወር ሙሉ ሲቀናጅ እንደቆየ ሰምተናል። ስለዚህ እኛ ጋር ያለን መዝገብ የሚያሳየን 1 ወር ሲሆን ከኛ ከሚሰሩ አካላት ጋር ግን 3 ወር ሙሉ እንደምትገናኝ ይህንን መረጃ አግኝተናል እና ከእሷን እናግዛለን ከሚል አንጻር ማሟላት ያለባትን መስፈርቶች ምንድናቸው ተብሎ አንደኛ የታሪኳ ይዘት በጣም ከባድ የሆነ ጥቃት ደርሶባት ልጅ ከዛ ጥቃት እንዳፈራች ያንንም ልጅ ለማሳደግ ጎዳና ላይ እንደወጣች ተቸግራ እንደሆነና ልዩ የሆኑ ተቋማት እየረዷት እንደሆኑ አሁን ግን በቂ እንዳልሆነ በደንብ ተረድታ ወደ ህይወቷን ለመቀየር እንደፈለገች ያንን መስፈርት የሚያሟሉ መረጃዎች ለጣቢያችን አቅርባለች። እሷ ራሷ እንግዲህ የጋዜጠኛ ሙያ እዚህ ላይ ጉድለት የነበረው ምንድነው? የት ነው የተጠቃሽው? እዛ ጥቃት በነበረበት ሰዓት እንደዚህ አይነት ታሪክ ነበረ ወይ? ቦታውስ ላይ ያሉ ምስክሮች አሉ ወይ ጥቃት እንደነበረ? ሁለተኛ ቤተሰብስ አለሽ ወይ ብላ ስትጠይቅ የለኝም ብላለች። ኦኬ ባይ ዘ ዌይ ያ ተጠይቃ ቤተሰብ የለኝም ብቻዬን ነው የምኖረው ብላለች። መጠየቅ ያለባቸው ከጀርባ ኢቭን የትምህርት ቤት መረጃ የት እንደተማርሽ የሚሉትን መረጃዎች በሙሉ አግባብ ሳያሟሉ ይህንን ስቶሪ ለመስራት ተዘጋጅተዋል። ይሄ ጉድለት አለ። በቃ በጣቢያችን አሁን ልንቀበለው የምንችለው ትልቁ ጉድለት በሙያው ላይ ማሟላት የነበረበት ጉድለት ትልቁ ይሄ ነው። ከዚህ በኋላ ስቶሪው እንግዲህ ለቀረጻ ይመጣል። የውጭ ቀረጻ ቡክ ይደረጋል። ቡክ የተደረገው የውጭ ቀረጻ አርፍበታለሁ አሁን ያለሁበት ቦታ ተብሎ 1 ወር ብቻ ነው ያለሁት፣ ከዛ በኋላ መውጣት አለብኝ የምትልበት ቦታ ተኪዶ ተቀርጿል። አንድ ፍራሽ ያለበት ምግብ የሚሰራበት ቦታ ሂደው ቀርጸዋል። እንደገና ደግሞ የስቱዲዮ ታይም ተደርጎ ያው አዲስ ምዕራፍ ልጅቷ ራሷ ስቱዲዮ ውስጥ መጣ የራሷን ታሪክ መመስከር አለባት። ያንንም ስኬጁል ተደርጎ እንድትመሰክር ከጋዜጠኞቻችን አቅራቢዎች ናቸው ባይ ዘ ዌይ እነዚህ ስቶሪ በሞላ ተቀናጅቶ ይመጣና ይሄ ነው ስቶሪ ሲባሉ ጥያቄዎች መጠየቅ ያለባቸው ምንድነው ተብለው ተወያይተው ጠይቀው እነሱ ናቸው ከዛ በኋላ ለፓብሊክ ያንን ስቶሪ የሚያወጡት እና ይሄን ፕሮሰስ ተኪዷል። ከዛም በላይ ደግሞ እንደ ማሳያ ዶክመንተሪ ድራማታይዝ የተደረገ ኦኬ የማሳያ ኮንቴንትም ተሰርቷል። ማለት እንዴት ያንን ችግሯን ስታልፍበት የሚያሳይ እንግዲህ ይሄ ሁሉ ለፓብሊክ የተለቀቀ ነው። ኦኬ እነዚህ ሁሉ ተቀናጅተው መጥተው ፕሮግራሙ ተሰርቶ መተላለፍ የነበረበት ያለፈው ሳምንት ነው። ይሄኛው ሳምንት ሳይሆን የበፊቱ ሳምንት ነበር። ግን ይሄ ሁሉ አልቆ ለብሮድካስት ሬዲ ነው ሲባል ልጅቷ አይ ይሄን ሳምንት እለፉኝ፣ የሚቀጥለው ሳምንት ይደረግልኝ፣ ለምን ይሄን ሳምንት አይተላለፍ አልሽም ብሎ ሲጠይቃት አይ ወደ አገር ቤት ሂጄ መውረስ ያለብኝ ንብረት ስላለ
ይሄ ፕሮግራም ከተላለፈ በኋላ ጫና ሊያመጣብኝ ይችላል የሚል መልእክት ትነግረዋለች። አሁን እኛ ምንድነው እነዚህ ስቶሪዎች ባይ ዘ ዌይ መታወቅ ያለበት በግለሰቡ ኮንሰንት ነው የምንሰራው። ይህንን ኮንሰንት አስፈርመን ለመቀረጽም ለመተላለፍ መብቱን ሰጥቻችኋለሁ የሚል ኮንሰንት ከፈረሙ በኋላ ከዛ በኋላ ነው ወደ ቀረጻ የምንገባው። ግን የራሳቸው ታሪክ ስለሆነ የራሳቸው ታሪክ ስለሆነ አታስተላልፉ ሲሉን ካስተላለፍ ነው ሊከሱን ይችላሉ። እና ያንን ሪስፔክት አድርገን የሚቀጥለው ሳምንት ማለት ይሄን አሁን ያለፈው ሳምንት ይሄ ፕሮግራም እንዲተላለፍ ይደረጋል። ከተላለፈ በኋላ ልጅቷ በአንድ ሰዓቱ ነው በሁለት ሰዓት ውስጥ ትደውልና ለዳይሬክተሩ አውርዱልኝ ሊገሉኝ ነው። እነማን ናቸው? አይ ሊገሉኝ የሚፈልጉ አካሎች አሉ። ይሄ ፕሮግራም ካልወረደ ነፍሴን አጣለሁ ወይ ራሴን እገላለሁ ትላለች። አሁን በኮንሰንት ስለሆነ እዚህ ላይ ምን ትለናለች? ባለቤቴ ኦኬ አሁን ፈርዘር ልንሄድ እንችል ነበር እንዴ ኦሬዲ ተቀርጸሻል ወደ ላይ ተላልፏል ብለን ልንይዘው እንችል ነበር። ግን ባለቤቴ ብላ አንድ ትልቅ ኩዌስችን ማርክ ኦኬ ታስነሳለች። ባለቤቷ የሚቀርብና አውርዱልኝ ይላል። ይህን ስንሰማ ይሄ ስቶሪ ትክክል አይደለም። ባለቤት የለኝም ብላ ነበረች። ልጅ አቅፋለች። ካለው አሁን ስቶሪ ጋር ከተላለፈው ስቶሪ ጋር ይዛባል በሚል ያንን ዲሲዥን ቶሎ እንዲወርድ ዳይሬክተሩ ራሱ ይመካከርና ፕሮግራሙን ኦኬ እንዲወርድ ይደረጋል። ከዛኛ ወደ ኢንቨስቲጌሽን እንገባለን። አሁን እዚህ ላይ ፋክት ቼክ ሲደረግ እቺ ልጅ የ2 ዓመት ልጅ ነው ያላት። ጥቃት ደረሰብኝ የምትለው አመቱና የዚህ ልጅ እድሜ ያለበት በደንብ ኢንቨስቲጌት አልተደረገም። ይህም አሁን ከሙያዊ ጉድለት ጋር የተያያዘ ነው። ሁለተኛ እንደገና ፈርዘር ሲታይ የቤተሰብም አላት። እቺ ልጅ ቤተሰብ ያላት ልጅ ነች እና እየተተረተረ ሲመጣ እሷ የቀረበችበት አንግልና እውነቱ ፋክት እሷ ያለችበት የኑሮ አኗኗር አንድ አይነት አይደለም። ይሄ እንዲጣራ በጠዋት በሰኞ ኦኬ ቲም ተዋቅሮ ይጣራ እንዴት ነው እነዚህ ፕሮሰስ የተካሄደበት የሚለውን በምንሄድበት ሰዓት አት ዘ ሴም ታይም ደግሞ የፌደራል ፖሊስ ሌሎችም የደህንነት አካላት ኢንቨስቲጌቲቭ ፕሮሰስ ውስጥ ገብተዋል። እኛንም ራሱ መተው ጥያቄዎች ይጠይቁናል። በቃ ነገሩ ራሱ ወደ ሌላ አቅጣጫ ሄዷል። ፕሮግራሙ ራሱ የተሰራበትን ዓላማ ስቶ ኦኬ ወደ ምን ሄዷል? ህዝብን የማጋጨት የድሮ የነበረ ታሪክ ቀስቅሶ ዩኒቨርሲቲዎችን ስም ራሱ የተጠቀሰ በሶሻል ሚዲያ እነዚህ ልጆች ተገኙ የማለት ከዛ በቃ ኃይለኛ አንኔሰሰሪ ሆነ ከታሪኩ እኛ ካሰብነው ታሪክ ውጭ ሌላ ሱዶ ታሪክ ይዞ አደባባይ ላይ ሌላ በቃ ሶሻል ሚዲያው ላይ ልዩ የሆነ ኢንጌጅመንት ውስጥ ገብቷል። ይሄ እኛንም እንደ ተቋም አስደነግጦናል። እና በጣም ብዙ እየተረተርን ስንሄድ ፋክት ቼክ ስናደርግ እዛ ላይ የተተላለፈውና በኢሞሽን ልጅቷ የተናገረችው የኢትዮጵያን ሕዝብ በሞላ ያስለቀሰችበት ታሪክ እየተተረተረ ሲመጣ ወደ ውሸት እየሆነ መምጣቱን መረዳት ጀመርን። አሁን እቺ ልጅ እንዴት እናገኛት? ስልክ ሲደወል ስልኳን አታነሳም። ከከተማ ወጣለች። ስትደውልም መጀመሪያ ከተማ ውጭ ነኝ ብላ ነው የምትናገረው።
ስለዚህ አሁን ተመልሰን ወደ ፋክት ቼክ ስንሄድ ስትቀረጽ የተናገረቻቸው ስሞች ነበሩ እኛ ራሳችን ያወጣናቸው ማለት ነው። እዚህ ትምህርት ቤት ተምሬያለሁ የሚባለው እሱን ፋክት ቼክ ማድረግ ስላልቻሉ አውጡት ስሙን ብለናል። ግን የተማረችበት ቦታ ደግሞ ጭራሽ ከዛ የራቀ መሆኑን አስተዋል። የተማረችበት ሐዋሳ ነው ይለናል። ኦኬ ይህንንም ደግሞ መረጃ የምናገኘው ከኦንላይንም ይወጣል። እኛም ስንጠይቅ እነዚህ መረጃዎች ፋክታቸው እውነት እየሆኑ ይመጣሉ። ሁለተኛ ቤት አለኝ ብላ የነገረችን ቦታ 1 ወር ነው በቃ እሱንም ራሱ ቫኬት አድርጋ የለም ሂደን ስንፈልግ በቃ የለችም እኮ ለ1 ወር ነው የተከራየችው የለችም። ስለዚህ እኛ በዛ ፕሮግራም ውስጥ እንዳያችሁት 1 ዓመት ሙሉ እንከፍልልሻለን ብለናል ክራይ። ሁለተኛ የ6 ወር አዝቤዛ እንሰጥሻለን ብለናታል። በአደባባይ ላይ ይሄን የምናቀርበው ነው። ዋሽንግ ማሽን ደግሞ ሰርተሽ ይሄን ልጅ እንድታሳድግ እንዲረዳ የገቢ መንጭሽ እንዲሆን ብለን አስተካክለን ይሄንን የምትወስድበትንም ራሱ መስፈርት በሞላ ተታች ልጅ ጠፍታለች። ይሄ አሁን እኛን ፓኒክ አደረገን። ለምን እንደዚህ አይተናናቅም? እቃችሁን ውሰዱ ሳይባሉ ሳይሆን ብለናቸው ሳይሆን ቆመው ነው እኛን የሚቀበሉ እና ይሄ በጣም በቃ አደጋ እንዳለው ስቶሪው እየተረዳን ወደ ፋክት ቼክ በምናደርግበት ሰዓት ኦልሬዲ የፌዴራል ፖሊስ ስራ ውስጥ ገብቷል። የውስጣዊ እኛ ስራችንን ከመስራታችን በፊት መረጃዎችን እኛንም ራሱ ኦኬ ምስክር እንድንሰጥ ያለንን የአሰራር ዘይቤም ሆነ የምናውቀውን ነገሮች በሞላ ተጠርተን ኦኬ በስራ ላይ የሚገኙት በገባታ ላይ ያሉትን በሞላ ተጠርተው ኢንቨስቲጌሽን ፕሮሰስ ውስጥ ገብተዋል። ከዚህ በኋላ ፋክቶቹን እኛ ከዚህ ልንወስድ የምንችለው ከሚያጣራው አካል አይደለ? ልክ ነው አይደለ? በዚህ ላይ ያንን ሙሉ በሙሉ አሁን ትናንትና በወጣው ዶክመንተሪ ብዙ ነገሮች አይተናል። በጣም ብዙ ነገሮች አይተናል። ፕሮግራሙ ራሱ የተቀናጀ እንደሆነ ትረካ እንደሆነ ልጅቷ ራሷ ድናይ እንዳደረገች ይህንን አልሆንኩም እንዳለች እና ምንድነው በቃ እንደ ጋዜጠኛ ሙያ የጎደሉ በጣም ብዙ ነገሮች አሉ መሟላት የነበረባቸው። እኛም እንደ ተቋም የተሳሳት ነው ስህተት አለ። ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን። ለዚህ ፕሮሚስ የምንገባው እውነቱን ተጣርቶ መጨረሻ ላይ ሲያልቅ ለህብረተሰባችን በደንብ አድርገን እኛንም የሚጎዳ ቢሆን እውነቱን እናወጣዋለን። አሁንም እንደዚህ ስል እኛን አልጎዳንም ማለት አይደለም። 15 ዓመት የገነባነውን ሬፑቴሽን እነዚህ የተቀናጁ ኃይሎች በአንድ ሴግመንት ጥያቄ ላይ ያስገብተውታል። ወደ እውነታው ስንመጣ በጣም የተቀናጀ ኃይል ነው ይህንን ፕሮግራም የሰራው ብለን አምነናል። የኛንም ልጆች እዚህ ውስጥ ኦኬ አሁን እንደምናየው ኢንቫልቭ እንዲያደርጉም አድርጎታል። በምን መንገድ ኢንቫልቭ አደረጉ የሚለውን እኛ እናቆም። ግን ይሄ የተቀናጀ ኦኬ የተቀናጀ ትርከት ሆኖ ነው የቀረበው። እየላጥነው ስንመጣ ውሸት እንደሆነ ልጅቷ ራሷ እየተናገረች ነች ያለችው። እንደ ጣቢያ ኢሜጃችንን ይሄ በጣም እንግዲህ ጎድቶታል። ሞራላችንም ትንሽ አንገጫጭቶታል። በጣም ብዙ ልጆቻችን ናቸው ቤት ውስጥ ትልቅ ፖዚሽን ያላቸው ልጆች አሁንም ዲቴይን ተደርገው ጥያቄ ላይ ናቸው ያሉት እና
እየሰማንም ያለነው በዶክመንተሪውም ራሱ አስደንጋጭ የሆኑ መረጃዎች በእኛ ልጆች ላይ ኦኬ ስናይ ቆይተናል። ያ እንደ ተቋም በጣም ይጎዳናል፣ ጎድቶናል። ሁለተኛ ውሸት ታሪክ ለህብረተሰብ እንዲደርስ ስለታለልን ኦኬ እኛም አስተላልፈን ወደ ህብረተሰቡ ስላቀረብን በጣም በዚህ ፕሮግራም ስፔሻሊ በአዲስ ምዕራፍ ላይ እምነት ሊታጣ ይችላል። ምክንያቱም ህብረተሰብ ራሱ ይረዳቸዋል እነዚህን ግለሰቦች ኦኬ እና ይሄ ከዚህም አልፎ የቤዚክ የሆኑ የጋዜጠኛ ሙያዎች ራሱ ሲተላለፉ ከኤዲቶሪያል ፖሊሲያችንም ሲወጡ ኮንትሮል ያደረግንበትም ሜካኒዝም ጥያቄ ላይ ገብቷል። እሱንም ወደፊት እንዴት ነው የኢቢኤስ ፕሮግራሞች የሚለውን ሊጎዳብን ይችላል። ስለዚህ እኛ በፍጥነት አሁን ስራ ላይ ያለነው እነዚህን ክፍተቶች ዘግተን ከዚህ በኋላ ምንም አይነት ስህተት እንዳይኖሩ የማድረግ ዘመቻ ላይ ነው የምንገባው ያለነው። በዚህም ፍጥነት ምንድነው አዲስ ምዕራፍን አቆም ነው ማለት እኛ እቺ ልጅ አሸነፈችን፣ ህብረተሰቡን አሸነፈች፣ የብዙ ሰውን የረዳንበትን ለ3 ዓመት 170 ሰውን ረድተን ያቆምንበትን ፕሮግራም እንደገና እንቀጥላለን ብለን ለአመታት እስከምንኖር ድረስ አይቆምም የተባለ ፕሮግራምን በዚች ልጅ ትርከትና እኛ ጋር ባሉ የሥራ ባልደረቦች ድክመት ፕሮግራሙን አናቋርጠው። ይበልጥ እኛ የምንሰጠውን እየሰጠን ህዝቡ ህብረተሰቡ የሚሳተፍበትን ትንሽ ለጊዜው ልንቀንሰው እንችላለን። ግን እውነት የሆኑ ታሪኮችን እየተጠቀምን ህብረተሰቡን ይሄ ፕሮግራም ለኛ ብቻ ሳይሆን እነሱ ራሳቸው እንዴት ወገኔን እረዳለሁ የሚለውን ኤግዛምፕል ለመቀጠል በምንም አይነት ወደ ኋላ አንልም። ከዚህ ሌላ ግን አሁን የፌዴራል ፖሊስም ይሁን ሌሎችም አካላት እየሄዱበት ያሉት የማጣራት እንደገና በዚህ ትልቅ እንግዲህ ህብረተሰብ ጋር ሊያደርስ የሚችል ውዥንብር ፈጥሮ አገርን ራሱ ሊያቃጥል የሚችል ኢሹ በማስተዋልም ሆነ ባለማስተዋልም ለሄዱበት እና ይህንን ደግሞ ሲያደርጉ ከሌላ አካል ጋር ለጥቅም ሆነው የሰሩ የኛ አባላት ካሉ እኛም ራሳችን አስተዳደራዊ ዲሲዥን እናደርጋለን። እንደገና ደግሞ መረጃ መስጠት ያለብን በሞላ መረጃ ለመስጠት ዝግጁ ነን። ይህን ስናደርግ ብቻ ነው ለሁሉም እኛ ቤት ውስጥ ላሉትም አስተማሪ መሆን የምንችለው፣ ለሌላው ሚዲያ አገር ውስጥ ላለነው ሚዲያዎች አስተማሪ የሚሆን ተምሳሌት ሆነን ልንቀርብ የምንችለው እና ያለኝ አሁን ኢቭን ለሌሎች ሚዲያዎችም እና በስራው ላይ ላላችሁ የጋዜጠኛ ሙያ ውስጥ ላላችሁ ወንድሞቼም ሆነ እህቶቼ ስራችሁን በአግባቡ ሰርታችሁ ለህብረተሰብ የምታቀርቡትን መረጃ ሙሉ በሙሉ ከጀርባ ያለውን መረጃ አጣርታችሁ እንድታቀርቡ እማጸናለሁ። እንደኛ እንዳትሳሳቱ። ምክንያቱም አንድ እንደዚህ ትንሽ የታሰበ ታሪክ አገር ሊያጠፋ ይችላል። ግለሰቦች ሊጋደሉበት ይችላሉ። ህብረተሰብ ሊጋደልበት ይችላል እና ይሄ ዳግም እኛ ጋር እንዳይሆን ቃል በማኔጅመንት ሌቭል ሁላችንም ገብተናል።
እንደ አገርም ደግሞ ሁላችንም ሚዲያዎች ደግሞ በጣም ተጠንቅቀን እንሰራ እማጸናለሁ እና አመሰግናለሁ። ለተመልካቾቻችንም ሆነ ከኛ ጋር ላሉት ሁሉም በጣም 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 ይቅርታ የሚል መልእክት ከኔም ከኢቢኤስም አስተላልፋለሁ። ነጭ ነው ስትሉ ጥቁር ነው ስትሉ ነጭ የሆነ ዝብርቅርቅ ያለበት ዘመን ስለመጣ እንደ ሀገር እንደ አንድ ህዝብ ተሳስበን ተፋቅረን እንኑር እንላለን። ሰላም ቲዩብ ሰብስክራይብ፣ ላይክ፣ ሼር በማድረግ ከኛ ጋር አብራችሁ ቆዩ። በቅርቡ እንግዲህ የተለያዩ ኢንተርቪዎች የተለያዩ ፕሮግራሞች ጠንከር ባለመልኩ እናቀርባለን። ትኩስና ወቅታዊ መረጃም ወደ እናንተ እናደርሳለን። ሰላምና ፍቅርን ተመኘን። ሻሎም። ውድ የሰላም ቲዩብ ተከታታዮቻችን ቻናላችንን ሰብስክራይብ፣ ላይክ ኤንድ ሼር በማድረግ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃዎችን እንድታገኙና ቤተሰብ እንድትሆኑ በአክብሮት እንጋብዛችኋለን። ሰላም ቲዩብ